መጥፎ የሚያደርግሽ መልክሽ ሳይሆን አስተሳሰብሽ ነው። ስሚኝ አንዲት ሴት ቆንጆ የምትሆነው በመልኩ አይደለም። ቆንጆ የምትሆነው በአስተሳሰቧ ነው። አስተሳሰቧ ስለሽ ደግሞ ለሰው ያላት ይውህና ምስኪንነት ሰው አክባሪነቷ ምናምን እንዳይመስልሽ። bro stop ቁንጅና እሱ ላይ አይደለም ልንገርሻ። ሜቢ ለባልሽ ሊሆን ይችላል። እንደ ሴት ቆንጆ ነው የምልሽ። እንደ ሴት ቆንጆ ለመሆን አስተሳሰብሽ ትክክል መሆን አለበት። አስተሳሰብሽ ምንድነው? አሁን ለራስሽ ያለሽ አመለካከት ልንገርሽ። ራይት ሜቢ መስታወት ስትመለከቲ አምሮብኛል ነው ልትይ ትችላለሽ። ከመስታወት ከወጣሽ በኋላ ግን ማለት ነው የራስሽ ሰዳቢ ነሽ። አፍንጫሽን አትወጂም፣ ግንባርሽን አትወጂም፣ ቁመትሽን አትወጂም፣ ድምጽ ደስ አይልሽም፣ ጸጉርሽ ለራሱ ያሳፍርሻል ምናምን በቃ ሁሌም ለተጨናነቅሽ ነው ምናምን በቃ መስታወት ላይ ራስሽን ስታይ እውነት ለመናገር ላይክ ትናደጃለሽ ምናምን ገባሻ? ከዛ ላይክ አይንሽን ስትጨፍኚ አንቺ ማን ነሽ እስኪ ሰውነትሽ ሳያት በቃ ራስሽን ሳዩ ስትባይ ማለት ነው መጥፎ እንደሆነች ሴት ነው ራስሽን የምትስዩ። አየሽ? ይህ ሐሳብሽ ማለት ነው እግዚአብሔርን ነው የምልሽ። ይህ ሐሳብሽ ዓለምሽ ላይ ታይዋለሽ። ሰዎች አንቺን ትሪት የሚያደርጉበት መንገድ መጥፎ እንደሆንሽ ይሆናል። እግዚአብሔር ሰዎች ያንቺ መስታወት ናቸው። ያንቺ መስታወት ናቸው ስልሽ ማለት ነው አስተሳሰብሽን ነው እንደ መስታወት አንጸባርቀው የሚያሳዩሽ። የኔ እናት ስሚ፣ ቆንጆ የምትሆኚው አስተሳሰብሽ ሲስተካከል ነው። ለራስሽ ያለሽ አመለካከት በጣም ከፍተኛ ሲሆን ነው። ራስሽን እንደ ቆንጆ ማየት ስትሞክሪ፣ ራስሽን ከፍ ስታረጊ፣ እኔ ከማንም ሴት በታች አይደለሁኝም ስትይ ገባሽ? ራስሽን ከሌሎች ሴቶች ጋር ማወዳደር ስታቆሚ፣ ባለሽበት ሰውነት፣ ባለሽበት መልክ፣ ባለሽ ጸጉር፣ ባለሽ ድምጽ፣ ባለሽ አፍንጫ በኢንስታግራም እየለካሽ ሳይሆን ቆንጆ እንደሆንሽ በእርግጠኝነት አምነሽ ተቀብለሽ እሱን ነገር ስታራምጂው ማለት ነው በየቀኑ እግዚአብሔርን ትደነግጫለሽ። ሰዎች መጥተው ኮምፕሊመንት ያደርጉሻል ከዜሮ ተነስቶ ማለት ነው። አለባበስሽ ሲያምር 100 ሴቶች የሚለብሱት ልብስ ያስጠላባቸዋል፣ አንቺ ግን ያምርብሻል። ኢቭን እያስጠላም እያለ ልብሱ ማለት ነው የማያምር ልብስ አድርገሽ አንቺ ግን ያምርብሻል። because ቁንጅና ማለት it's in the energy። ቁንጅና ማለት ኤነርጂ ላይ ነው። ኤነርጂ የሚፈጠረው ደግሞ ከአስተሳሰብ ነው። አስተሳሰባችን ዓለማችን ይሆናል። የኔ እናት አስተሳሰብሽን አስተካኪ፣ ሰልፍ ኢሜጅሽን አስተካኪ። አለበለዚያ ህይወትሽ እየተበላሸ ይሄዳል። ራስሽን እየጠላሽ ትሄጃለሽ። አንድ ህይወት ብቻ ነው ያለሽ። ነገ ልትሞቺ ትችያለሽ። so stop giving a fuck። እነዛ ቆንጆ እንዳልሆንሽ የነገሩሽ ሰዎች ማለት ነው fuck them። ያ ቺት ያደረገብሽ ቦይፍሬንድ fuck him። ሪጀክት ያደረጉሽ ሰዎች fuck them። it's none of your business። ገባሻ? it's none of your fucking business። just move on with your life። be extremely confident። በጣም ኮንፊደንት ሁኚ በራስሽን ሰዎች እስኪቃጠሉ ድረስ። ምን አባቷች ለምን አባቷ ነው እንደዚህ የምትቆራረው? ለምን አባቷ ነው ከፍ የምታደርገው ራሷን? ራስ ወዳድ of course ሰዎች ለማስደሰት ብለሽ ራስሽን መሬት ላይ አትደብቂ። ውጪ ከዚህ ያሳሰብ ኦልራይት። እናት ስሚ፣ ኮንፊደንት መሆን የምትፈልጊ ከሆነ ራስሽን የበለጠ መውደድ የምትፈልጊ ከሆነ አይናፋርነት ከሰለችሽ፣ ሰው ምን ይለኛል የሚለው አስተሳሰብ ከሰለችሽ፣ መውጣት የምትፈልጊ ከሆነ የሚገባሽ ስኬት በድፍረት ማምጣት የምትፈልጊ ከሆነ እኔ ራሴ ላስተምርሽ። በሳምንት 2 ጊዜ ላይቭ እየገባው ጥያቄዎችን እየመለስኩኝ አስተምርሻለሁ። አይምሮሽን እንድትቀይሪ ማለት ነው፣ ህይወትሽ እንዲቀየር። የራሴ ኮሚኒቲ አለኝ፣ ፕራይቬት የሆነ ኮሚኒቲ። ከነዚህ 1.ምናምን ሚሊዮን ሰዎች ተለይተሽ ለብቻሽ ከኔ ጋር የምትገናኝበት ማለት ነው። በግሩፕ በጣም ጥቂት ሰዎች ናቸው ባይ ዘ ወይ። ከዛ የበለጠ አግዝሻለሁ። ጆይን አድርጊ። ሰብስክራይብ ቱ ኮሚኒቲ የሚል አለ። በርቺልኝ። ቻው።